ሰላም ጤና ይስጥልን የተወደዳችሁ የዜና ዴሊ የዩቲዩብ ቻናል ተከታታዮቻችን ዛሬም እንደተለመደው አዲስ መረጃ ይዘንላችሁ መጥተናል። ኢትዮጵያን በሆነ ጊዜ ማንም መጥቶ በቀላሉ ጥቃት ሊፈጽምባት እንደማይችል ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ኢትዮጵያ በአሁኑ ሰዓት ክላሽ፣ ስናይፐር፣ ብሬን፣ ዲሽቃ፣ ታንክና ሁሉንም አይነት መድፎች ማምረት መጀመሯ ተገለጸ። እነዚህን ጠቀስ ያደረግናቸው መረጃዎች በስፋት እናስደምጣችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ኢትዮጵያ በሆነ ጊዜ ማንም መጥቶ በቀላሉ ጥቃት ሊፈጽምባት ይችላል የሚል ስጋት እንደሌለ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ ባለፉት 3 ወራት ብቻ ለውጭ ሀገር ከሸጠቻቸው ጥይቶች ከ30 ሚሊዮን ዶላር ያላነሰ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ሀገሪቱ ለውጭ ሀገር ገበያ የሚቀርቡ ክላሽ፣ ስናይፐር፣ ብሬን፣ ዲሽቃ፣ ታንክና ሁሉንም አይነት መድፎች የማምረት አቅም ያላት ፋብሪካ መገንባቷንም አብይ አስታውቀዋል። ጠቅላይ ሚኒስትሩ ይህንን ያሉት በኦሮሚያ ክልል ምዕራብ ሸዋ ዞን በቶኬ ኩታዬ ወረዳ የሚገኘውን የሆሚቾ ጥይት ፋብሪካ ትናንት ረቡዕ የካቲት 26 2017 በጎብኙበት ወቅት ነው። አብይ በዚህ ወቅት በሰጡት ገለጻ ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይትና መሳሪያ የማምረት ሙከራዎች እንደነበሩ አስታውሰዋል። በ2015 በአምቦ ከተማ አቅራቢያ በሚገኘው የሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪ ውስጥ ተከላው የተጀመረው ዘመናዊ ፋብሪካ 2 ዓመት ባልሞላ ጊዜ ውስጥ ጥይቶችና የተለያዩ አይነት የጦር መሳሪያዎችን ወደ ማምረት መሸጋገሩን ጠቅላይ ሚኒስትሩ በዚሁ ጊዜ ይፋ አድርገዋል። ፋብሪካው የሮቦቲክስ ቴክኖሎጂን በመጠቀም በሰዓት በጣም ከፍተኛ የማምረት አቅም ያለው መሆኑንም አመላክተዋል። ይህ ፋብሪካ ለገበያ በቂ የሆኑ ክላሽና ስናይፐር ጠመንጃዎች እንዲሁም ብሬንና ዲሽቃ የተሰኙ ከባድ የጦር መሳሪያዎችን የሚያመርት እንደሆነ ጠቅላይ ሚኒስትሩም አስረድተዋል። ከዚህ በተጨማሪ ፋብሪካው ታንክና ሁሉንም አይነት መድፎች የማምረት አቅም ያለው መሆኑን አብይ ገልጸዋል። ፋብሪካው ያመረታቸው ጥይቶች ባለፉት 3 ወራት በሀገር ውስጥ ጥቅም ላይ ከመዋላቸው ባለፈ በውጭ ሀገራት ተሸጠው ከ30 ሚሊዮን ያላነሰ ዶላር ገቢ መገኘቱን ተናግረዋል። አዲሱ ፋብሪካ የጥይት ምርቶቹን ለመሸጥ ከበርካታ ሀገራት ጋር የኮንትራት ውል መፈጸሙን አክለዋል። በ2014 ጥይት እንገዛ ነበር ያሉት ጠቅላይ ሚኒስትር አብይ እነዚህ አይነት ነገሮች ከመግዛት ወጥተን አምርተን ለሌሎች የምንሸጥ ሀገር መሆናችንና በጣም በአጭር ጊዜ ውስጥ ይህ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል ሲሉም ስሜታቸውን አጋርተዋል። ኢትዮጵያ እንደዚህ አይነት አቅም ሲኖራት ደስ ይላል ያሉት አብይ የፋብሪካው የማምረት አቅም ሀገሪቱን የሚመጥን እንደሆነ አጽንኦትም ሰጥተዋል። ኢትዮጵያ የፋብሪካው አይነት ስትራቴጂክ አቅሞች ካልገነባች በሆነ ጊዜ ማንም መጥቶ በቀላሉ ጥቃት ሊፈጽምባት ይችላል የሚል ግምገማ እንደነበር ጠቅላይ ሚኒስትሩ መለስ ብለው አስታውሰዋል። አሁን ማምረት መሸሽ ስለቻለን ኢትዮጵያን የማጽናት ኢትዮጵያን የማስቀጠል ለልጆቻችን በአማረና በተሻለ ደረጃ የማስረከቡ ነገር በጣም መስመር እየያዘ በሁሉም መስክ እምርታዎች እየታዩ እየተጨበጡ መጥተዋል ሲሉም ተደምጠዋል። የመከላከያ ሰራዊት ለወታደር የሚሆን ልብስና ጫማ ከውጭ ሀገር እያስመጣ እንደነበር የጠቀሱት አብይ በአሁኑ ወቅት እነዚህን በሀገር ውስጥ ማምረት መቻሉንም አስገንዝበዋል። የመከላከያ ሰራዊት በአሁኑ ጊዜ ለወታደሮች ጫማ ምርቶ የሚያንሰውን ከሀገር ውስጥ ኢንዱስትሪዎች እንደሚቀበልም አብራርተዋል። እኔ ወታደር ነኝ። በውትድርና አካባቢ የሚጎሉ ነገሮች በኦፕሬሽን ጊዜ እንዴት አስቸጋሪ እንደሆኑ እረዳለሁ፣ ይገባኛል። አሁን ኢትዮጵያ ስጋት የለባትም። ጭንቅላት ያሏቸው ልጆች አሏት፣ ጀግና ወታደሮች አሏት። ከግብዓት አንጻር የነበረባትን ውስንነት ከሞላ ጎደል ፈታለች ብለዋል ጠቅላይ ሚኒስትሩ። የኢትዮጵያ መንግስት በዘንድሮ ዓመት ከፍተኛ ትኩረት ከሰጣቸው ሴክተሮች አንዱ ኢንዱስትሪ መሆኑን የጠቆሙት አብይ
ዘርፉ እስከ 12% እድገት እንደሚጠበቅበትም አመላክተዋል። ከዚህ አኳያ በመከላከያ ኢንዱስትሪ ብቻ የመጣው እድገት በጣም ተስፋ ሰጪ መሆኑን ጠቅላይ ሚኒስትሩ በፈገግታ ታጅበው አስረድተዋል። ጠቅላይ ሚኒስትሩ በትናንትናው ዕለት የጎበኙት አዲሱ የጥይት ፋብሪካ በመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ስር የሚገኝ ነው። ፋብሪካው የሚገኝበት የሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪ በደርግ ዘመነ መንግስት የተገነባ ነው። በ1979 የተመሰረተው የሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪ ፋብሪካዎች የተገነቡት በሶቪየት ህብረትና በሰሜን ኮሪያ እርዳታ እንደሆነ በጦር መሳሪያዎችና ወታደራዊ ቁሳቁሶች ላይ ጥናት ከሚያደርግና የማማከር አገልግሎት ከሚሰጥ የአውስትራሊያ ድርጅት የተገኘ መረጃ ያሳያል። ሆሚቾ ሲመሰረት የነበረው ስያሜ ፕሮጀክት 130 የተሰኘ እንደነበር በዚሁ መረጃ ላይም ተጠቅሷል። የመከላከያ ሚኒስቴር ስር የነበረው ሆሚቾ ኢንዱስትሪ ከ2002 ጀምሮ ለ9 ዓመታት በብረታ ብረትና ኢንጂነሪንግ ኮርፖሬት ወይም ሜቴክ ስር ሲተዳደር ቆይቷል። የጠቅላይ ሚኒስትር አብይ አስተዳደር ወደ ስልጣን ከመጣ በኋላ በሜቴክ ላይ የወሰዳቸውን እርምጃዎች ተከትሎ ኮርፖሬሽኑ ሆሚቾና ሌሎች 3 ወታደራዊ ምርቶችን የሚያመርቱ ኢንዱስትሪዎችን ለመከላከያ ሚኒስቴር እንዲያስረክብም ተደርጓል።